ይስጥልኝ ተመልካቾቻችን ዛሬ ደግሞ ይዘንላችሁ የቀረብነው የአታክልት ጥብስ ነው። እንግዲህ እንደተለመደው ፈጠን ባለ ጤናማ የሆነ የሚጣፍጥ የአታክልት ጎረድ ወይም ደግሞ የአታክልት ለብ ብለናል። እዚህ ላይ የምትመለከቱት የአበባ ጎመን፣ ሁለት ቃሪያ፣ አንዱን ቢጫና ቀይ ተጠቅመናል። ከዛ ቲማቲም፣ ብሮኮሊና ትልቁ ቀይ ሽንኩርት ተጠቅመናል። ሽንኩርቱን እንግዲህ እዚህ እንደምትመለከቱት በትልልቁ ቆርጠናል ሽሪምሪ አርገን። ከዛ ቃሪያውን ደግሞ እንደዛ በትልልቁ ተቆርጧል። ቲማቲም፣ ብሮኮሊው እና ደግሞ ነጭ ሽንኩርት 2 ማንኪያ የተፈጨ ተጠቅመናል። ጨው፣ የቬጅቴብል መከለሻ በርበሬ ነገር ሲዝኒንግ የቬጅቴብል ስቲር ፍራይድ ሲዝኒንግ ተጠቅመናል። እንግዲህ እንደተለመደው ቶሎ ነው የምንሰራው። ብዙ ጊዜ አድቮኬት የምናደርገው ምግብ በበሰለ ቁጥር ምን ያህል ጥቅሙን እንደምናጣ የሚያሳየን ባለፈው በብሪቲሽ ጆርናል ኦፍ ኒውትሪሽን ስንመለከት ምን ያህል የሰውነታችን የሚያስፈልጉንን ቫይታሚኖችና አንቲኦክሲዳንት ኒውትሪየንት በሙሉ በተለይ አንቲኦክሲዳንት ለካንሰር ለምናምን ራዲካል ከሰውነታችን እንድናወጣ የሚጠቅመንን ቫይታሚኖች ሉዝ እያደረግን እንመጣለን እና ብዙ ጊዜ ውሃ ውስጥ እንኳን ዘፍዝፈን ስናጥበው ምን ያህል እንደምናጣ ኒውትሪየንቱ ያሳያል እዛ ላይ። በሌላ ደግሞ ፍሪጅ ውስጥ እንኳን ራሱ 3-4 ቀን ሲቀመጥ እንዴት አድርጎ ጥቅሙ እንደሚጠፋ ነው የሚናገረው እና በተቻለ መጠን በእንፋሎት እንደሚበስል ማድረግ ቶሎ ደግሞ በጣም ያቁላላና እየጠበስን እንዳንቆይ ነው። እስቲ እንግዲህ ወደ ኩኪንግ እንግባ። እሺ ዘይቱን እናሞቀዋለን ለአንድ ደቂቃ። ስቲም ላይ አርገነው ለ5 ደቂቃ ወይም ደግሞ ከ3 እስከ 5 ደቂቃ ድረስ እንደ እሳቱ መጋል እስከ 5 ደቂቃ ድረስ እናደርገዋለን። ዘይት እንጨምራለን። ያረግነው ለ5 ደቂቃ 10 ደቂቃ ሆኖታል። ግን አበባ ጎመኑ ትንሽ ይቀረዋል፣ 1-3 ደቂቃ። እሺ አሁን ብሮኮሊ እናስገባለን። ቲማቲም፣ ቃሪያውን እንደጨመርን እንግዲህ ሲዝኒንጉና ጨውን ጨምረን 10 ደቂቃ ባልሞላ ጊዜ ውስጥ ይደርሳል። ከደን አርገነው በእንፋሎት እንዲበስል እናደርጋለን ማለት ነው። ነጭ ሽንኩርት፣ በርበሬውን ሲዝኒንግ፣ ጨው፣ አሁን በቃ ኦልሞስት በሰል ብሏል። እንግዲህ ሽታው ይጣፍጣል። እንግዲህ የመጨረሻውን 10 ደቂቃ ዝቅ ባለ እሳት ነው ያበሰልነው። በጣም ሙክክ ካላለም ጥሬም አይደለም፣ ቆንጆ ሆኖ በስሏል። እንግዲህ እንመገባለን። ይጣፍጥ።
ሬዲ ነው የጾም ወጥ ሆነ ማለት ነው ከምስር ጋር በእንጀራ ሊበላ ነው ቀይ ምስር ጋር በእንጀራ በዳቦ በሩዝ ብዙ ጊዜ ሳይድ ዲሽ የሆነ ከቺክን ወይም ደግሞ ከተለያዩ አሳና ወይም የስጋ ጥብሶች ጋር ማድረግ ይችላልላችሁ ግን ቬጂቴሪያን ሆናችሁ ደግሞ እጃችሁ እንጀራ ነው